የሚል ሁሉ ስሜት ይፈጥርብሻል። አባቷ አለ፣ እህቶቿ አሉ፣ አንድ ቤት አብረን ነው የምንኖረው እና ሁልጊዜ ምን ይለኛል መሰለሽ እኔ እስካለው ድረስ ከኋላሽ ቆሜ እስካለው ድረስ ምንም አይነት ነገር አንቺ ጋር አይደርስም ይለኝ ነበረ እና በቃ እስከ መጨረሻው ሄደን እስክንጋባ ድረስ አብሮ የቆመ እንኳን ሰው የለንም ነበረ። እውነት ለመናገር ብቻችንን እኔና ባለቤቴና የሱ ሁለት ጓደኞች ናቸው ሄደን የተጋባ ነው። ከዛ በኋላ በቃ ማለት ሁልጊዜ እና ሰበሰቡት ማለት ነው ወንድሞቹም እህቶቹም አባቱም እና በቃ ማለት ይሄ ነገር እንዴት ነው? እሷ አንደኛ ነገር የሌላ ዜጋ ናት፣ የራስን ዜጋ ማግባት ትችላለህ፣ ለምን ቸኮልክ ምናምን ብዙ ነገር እና ምን አላቸው መሰለሽ እነ ብረቢያ ምትል እነ መበዲ አላቸው። ማለት እኔ ራሴ እንደፈለኩ አድርጌ ሰራታለሁ ብሎ አላቸው ማለት ነው። ከዛ በቃ አብረሽ ስትኖሪ በውሃ ቀጠነ ትጋጫለሽ። ምግብ ስትሰሪ አንቺ የሰራሽውን ምግብ አንበላም። የሆነ ነገር ስትሰሪ ልብስ ካጠብሽ አንቺ ያጠብሽውን ልብስ መቶ መሬት ላይ መወርወር ምናምን ብዙ ነገር አለ ማለት እንደዚህ በጣም ትንንሽ ነገሮች ግን አይምሮ የሚነኩ ለዚያውም እንኳን ሀገርሽ የሀገርሽ ዜጋ ሆኖ ሳይሆን የሰው ሀገር ዜጋ ሆኖ ማለት ነው። እና ምን አረገ መሰለሽ እሱ ያስተዳድራል፣ ቤተሰቡን ይሰራል። ወጣን ማለት ነው ከቤት በቃ እኔ ከሚስቴ ጋር ነው መኖር የምችለው ብሎ ትተን ወጣን። ይሄው አሁን እግዚአብሔር ይመስገን የአንድ ልጅ እናትና አባት ነን። እስካሁን አብረን ያለ ነው። እግዚአብሔር ደግሞ ወደፊትም አብሮ ያኖረን እና እኔ አሁን ለእህቴ የምመክራት ምክር ባል አንዴ ማለት ባል እስከሆነ አንደኛ ልጅ እዚህ ጋር እስካለ ድረስ ልጅ እስከተፈጠረ ድረስ የፈጣሪ ስጦታ ነው። እኛ ኃላፊነት አለብን ለልጆቻችን ፈልገን እስከወለድናቸው ድረስ ኃላፊነት አለብን። እግዚአብሔር ለኛ የሚሰጠን ልጆች በኃላፊነት እንድንጠብቅለት ነው እስካለን ድረስ ማለት ነው። ስለዚህ እሱ ሚስቱን መርጦ ወጥቶ ከቤተሰቦቹ ጋር ይለያይ። ምክንያቱም እንዲህ መቃብር ላይ ቆማለሁ ምናምን ነገ ጠዋት በነገራችን ላይ ይሄው አሁን እኛ ልጅ ወልደን ማለት ነው የኛን ልጅ እንዴት እንደሚወዷት አባትየው እንዴት እንደሚሆን ለልጃችን የዛኔ ግን እኔንም አይወዱኝም ነበረ። አሁን ግን እግዚአብሔር የተመሰገነ ይሁን ያከብሩናል፣ ይወዱናል። ራሳችን ኑሮ እንኖራለን፣ የራሳቸው ኑሮ ይኖራሉ፣ ራሳቸውን ያስተዳድራሉ። የሚያስተዳድራቸው እሱ ነበረ፣ በራሳቸው ይስተዳደራሉ። ስለዚህ ማንም ሰው አሁን እኔ ቤተሰብ ግዴታ ሁሉም ሰው ቤተሰቡን ጥሎ ነው። እናቱም እኮ አግብታ ስትወልደው እሱን ቤተሰቦቿን ጥላ ወጣ ነው አይደል እንዴ? እህቶቹም እዛ ጋር በዚች ሴት ልጅ የሚፈርዱ እህቶች ነገ ጧት አግብተው ይወጣሉ። ምን አይነት ፋሚሊ እንደሚገጥማቸው አይታወቅም። አሁን ደግሞ ሽማግሌ ላክ ቤተሰቦቹ ጋር ይቅርታ ይጠይቅ። እኔ ከቤተሰቤ ሚስቴን መርጫለሁ ብሎ ሚስቱን ይምረጥ። ይሄንን አሳስባት ትንገረው። ምክንያቱም ኃላፊነት አለባቸው። ወደፊት የሚመጣ ልጅ አለ እዚህ ጋር ኃላፊነታቸውን መወጣት አለባቸው። እኔ ሀሳብ ይሄ ነው። ሀውዬ በጣም አመሰግናለሁ። ችግሩ እኮ ከቤት መውጣት እኮ እሱም ይፈልጋል እኮ እሱም ከሚስቱ ጋር ሄዶ መኖር ይፈልጋል። እናቱ ያለ አባት ያሳደግኩ ያጠባውክ ደረቱ ጡቴን ይዤ እረግምሃለሁ እኔ ብሞት መቃብሬ ላይ እንዳትቆም ልጅ አይደለም ለሴት ብለህ ላይ የወጣህ ቀን ብላ ለአጎቶቹ ሳይቀር ለጎረቤቶች ሳይቀር ለሁሉም ትልልቅ ሰዎች ተናግራለች። እሱ ሼም እንዲይዘው እሱ ደግሞ አሁን ምንድነው የሚያስበው? እኔ ሚስቴን መርጬ ብወጣ እናቴ ብትሞትስ እንዴት ነው አካባቢ ሰው የሚያኖረኝ? እንዴት ነው ዘመድ አዝማድ የሚያኖረኝ? ይሄው ሞተችልክ ደስ ይበልክ አይሉኝም ወይ አይወቅሱኝም ወይ ነው የሚለው። ለዛ ነው ተጠነቀች። ይኸውልሽ ወቀሳ ነገ ልጅ ከተወለደ በኋላ ያ ሁሉ ነገር ይረሳና ዛሬ አዲስ ህይወት ይኖራሉ። ማንነት ሁላችንም ያለፍንበት ማንነት ይኖረናል። ግን ደግሞ ያንን ማንነታችንን ራሳችንን ማክበር አለብን ከምንም ነገር በላይ። እሷም ራሷን ማክበር አለባት። እኔ እንዲነበርኩ ሳይሆን አሁን እንዲህ ነኝ ነው ማለት ያለባት። ምክንያቱም ባለፈ ትላንትና ምን እንዳለፈ ያለፈውን ሁሉ አላቆም። ዛሬ ሌላ ነው፣ ነገ ወደፊት የሚመጣ አዳዲስ ቀናቶች አሉ። ያንን ነው ማሰብ ያለባቸው። እሱም እንደዚህ ረግመሃለሁ። ሁሉም እናቶች በነገራችን ላይ እንደዚህ ያደርጋሉ ልጄን እንዲህ ነገ ጠዋት እኔ አላገባውም የኔ ልጅ እኔ አሁን የሆነ ነገር የራሷን ትዳር ማንም አይነት ሰው ቢሆን የፈለገችውን ኖራ ስትኖር አይ እኔ ረግምሻለሁ ምናምን ብዬ ልጄን አሳቀቄ እንደውም ጭራሽ እንድትጠላኝ ነው ማደርጋት። የምፈልገውን ነገር መከልከል ይሄ ከባድ ነገር ነው። ቤተሰቦቹ በእርግጥ አሁን ስሜታዊ ሆኖ ብዙ ነገር ተናግረው እሱንም እሷንም አይምሯቸውን ነክተው እንዲለያዩ ሊያደርጉ ይችላሉ። ሌላ ትዳር ሊኖር ይችላል። ግን እዚህ ጋር ኃላፊነት አለባቸው። እዚህ ጋር ልጅ ተፈጥሯል፣ ግዴታችን ነው። እኛ ማንም ማለት
ልጅ ስንወልድ እኮ እግዚአብሔር ያሳድግልናል እንላለን፣ ግን ደግሞ እኛ ጠባቂ ነን፣ የልጆች ጠባቂ ነን። እኛ እነሱን ጠብቀን ነው የምናቆያቸው እስካለን ድረስ ማለት ነው። ስለዚህ እኔ ለእህቴ የምነግራት ይመካከሩና ከዛ ቤት ወጥተው አብረው ይኑሩ። አንደኛ ነገር እዚህ ጋር ትዳር መስርተው ህይወት መስርተው ምናምን ኖረው ልጅ እንኳን ሳይወልዱም እንኳን ቢሆን ማለት ነው እኔ የምልሽ ከፈለገችው ከተዋደዱ ሰላማዊ ኑሮ ብቻቸውን መኖር ይችላሉ። ወጥተው ከዛ ህይወት ከዛ ቤት መውጣት ይችላሉ። ከዛ ቤት ከዛ ኃላፊነት ከቤተሰቦቹ አይን መራቅ አለባቸው። እንደዛ ነው መሆን ያለበት። ሆኝ ኖሮ እናቱን ትቶ እንዲወጣ ነው የምታደርገው። አዎ መውጣትም አለበት። ከዛ እሺ፣ ከዛ የሚመጣውን ነገር ትቀበያለሽ? እቀበላለሁ። ምክንያቱም ወጥቶ በእናቱ ተረግሞ ከቤተሰቦቹ ጋር ተቆራርጦ ከአንቺ ጋር ደስተኛ ሆኖ ይኖራል ብለሽ ታስቢያለሽ? ይሆናል። እኔ ጋር ይኸውልሽ፣ እኔ ማለት ነው ታውቂያለሽ፣ አቡ የሰው ሀገር ላይ ሆነሽ ባዳ ነሽ። በቃ ወንድም እህት እናት ማንም በሌለበት እሷ ማለት እኔ ማለት አልፈልግም ቃላቶቹ ግን በጣም ከባድ ከዚህም የበለጠ ከባድ ነው። ባርክፊሽ መብሩክ እያለች ነው ሙኒት ኮሜንት ላይ አላህ ይባርክ ፊች ሀቢብቲ ሹክራን። የሰው ደስታ የሚያስደስታችሁ እውነት የሰማሁ ለማርጋዜን የሰማሁ ላይ እየመጣ መብሩክ እያለኝ ነው ኮሜንት ላይ ሹክራን ሹክራን። ቃል የገባሁትንም ሰምተሻላ? እሺ ይጂበት እና ማለት አሁን ለምሳሌ ከእናቴ ከባለቤቴ ምርጫ የሚገባ ነገር የለም። ቅድም እህት ያለችው ነገር ማለት ትክክል ነው 100% ምርጫ ማለት ሲጀምር ይሄ ምርጫ ውስጥ የሚገባ ጉዳይ አይደለም። እናት እናት ናት፣ ሚስት ሚስት ናት። እናት እስካለች ድረስ በህይወት ማለት በቃ ልጆቿ ጥሩ ቦታ ጥሩ ነገር ምናምን እንዲሆንላት ትፈልጋለች። ደግሞ መርጬ ገብቼ ህይወት ከመሰረትኩኝ በኋላ የኔን ህይወት ማክበር ነው ያለባቸው። እቺ ልጅ ከምንም ትምጣ ከየትም ትምጣ ምንም ትሁን እሱ ከኋላዋ አድርጎ እሷን እሱ ከፊት ነው መቆም ያለበት። በምንም አይነት ሁኔታ ቢጠላም ቢረገምም ቢወገዝም ሚስት ሚስት ናት። ነገ ልጅ ይወልዳሉ። ያለፈ ህይወቷን ልክ ጭራሽ እንዳልነበር ቆጥራ ራሷን አክብራ ባሏን አክብራ ከኖረች ነገ ለሚፈጠረው ነገር እጅ ለእጅ ተያይዘው መቀጠል ይችላሉ። አንዳንድ ጊዜ አንቺ እኮ እንደዚህ ነበርሽ የሚላት ከሆነ ነው እሱ ችግሩ ራሱ የሚላት ከሆነ ማለት ነው። ግን ከኋላ ማንም በእኔ ህይወት አብሬው ከሱ ጋር ነው 100 ዓመትም ልኑር 50 ዓመትም ልኑር ነገ ጧት እናቴ እህቴ ምናምን ቢሞቱ ከሚስቴ ጋር ነው የምኖረው። ገባሽ? ከዛ ከወለድኩት ልጆች ጋር። ስለዚህ ህሊናዬ ያልተረዳሽኝ አንድ ነገር ነው ያልኩሽ። አሁን እሷ ብላው አሁን እህታችን ናት እኛ ጋር ምክራችንን ፈልጋ ይመጣች ያስጨነቃትን ነገር በህይወቷ እኛ ለአንድ ሰው የከበደው ነገር ለ50 ሰው ለአንድ ሰው ሸክሙ 50 ሎሚ ለአንድ ሰው ሸክሙ ለ50 ነው። ህሊና አንቺ በሷ ቦታ ብትሆኚ አንቺ ትይዋለሽ። በሱ ሀሳብ አልመጣለትም ይሄ አንቺ ትይዋለሽ። በቃ ተዋትና እናትክን ወጥተህ ከኔ ጋር ኑር ትይዋለሽ። አንቺ ትይዋለሽ። ይሄ ነው ጥያቄ። አዎ እኔ ይኸውልሽ እለዋለሁ ምክንያቱም ብለሽ መልሰሻል አልሽውና ለአንቺ ብሎ ወጥቶ ለሚደርሰው ነገር ነገ ጸጸቱን ትችዋለሽ። አንቺ ተወቃሽ ትሆኛለሽ ማለት በራሱ አይምሮ የሚደረገው ነገር ኦኬ አንቺ ብለሽው አድርጎ ነገ አንቺ እኮ ነሽ አንቺ ባትይኝ ኖሮ እኮ አንቺ ተውሃለው እናትህን ጥለህ ካልመጣህ ተውሃለው ባትይኝ ኖሮ የእናቴን ቤት ጥዬ ባልወጣ አንቺ እሺ ብለሽ ብትገቢ ኖሮ እናቴ አትሞትም ነበር እንዲህ በዘመድ አዝማድ አልንገለልም ነበር ብሎ ቢወቅስሽ ወቀሳውን ትችዋለሽ ወይ? እችለዋለሁ። አንደኛ ነገር ይኸውልሽ እኔ እዛ ጋር ሆኜ ሰላሜን አጥቼ ጤናዬን አጥቼ የልጄንም አይምሮ ውስጥ አይምሮዋንም የሚበርዙብኝ ከሆነ እችለዋለሁ። የሱን ወቀሳ ብችል ይሻለኛል እዚህ ጋር ሌላ ታሪክ ከሚፈጠር። አሁን ቅድም እንዳልሽው ወይ አደጋ ቢደርስ ወይ የሆነ ነገር ከሚፈጠር እሱን እንደውም እኔ በየቀኑ እንውጣ የራሳችን ኑሮ ኑር ብዬ ነው የምጎተጉተው። ምክንያቱም እንደዛ ካልሆነ ደግሞ ማለት ወይ በቃ አይሆንም የሚለውን ውሳኔ እስኪያሳውቀኝ እስከ ጥግ ድረስ እንዲወጣ ነው የምነግረው። ምክንያቱም ምንም በቃ ቤተሰብም ማንም ይሁን ምንም ይሁን ነገ ጠዋት ሁሉም የራሱን ኑሮ ነው የሚኖረው። ትዝም የሚለውም ሰው የለም ስለሌላው ሰው። ነገ ጠዋት የራስሽን ኑሮ አንቺ ቤቴ እኔ ራሴ ቤቴ ኑሮ ነው የምኖረው። ብበላም ባልበላም
ቢርበኝም ቢበርደኝም ቢጠማኝም ከባሌ ጋር ነው ማሳልፈው። እነሱም የራሳቸው ኑሮ ነው የሚኖሩት። መጨረሻ ላይ ልጅ ሲመጣ ሲወለድ በደንብ ቤተሰብ ሲሆኑ የዛን ጊዜ ራሳቸው ተጸጽተው ይቅርታ ይጠይቋታል እሷን። የእኔ ሀሳብ ማለት ነው ይሄ ነው። እሺ እናመሰግናለን። አብዛኞቻችሁ እያላችሁ ያላችሁት እንግዲህ እሱ እናቱን ትቶ ቤቱን ይውጣ ይመጣ ይውጣ እያላችሁ ያላችሁት ይሄንን መወሰን ነው። እሱ አይከበዳል። ይሄንን መወሰን ነው። አመት ከ7 ወር ተቋቁማ ጥራ ለመቋቋም ለትዳሯ ስትል ከምን አይነት ህይወት ላይ አንስቶ ህይወቷን ለውጦ ሃይማኖተኛ አድርጓት ጸባይኛ ማለት በቃ ልጅቷ ጸባይኛስ ነው። ጸባይ ያላት ግን አለች ባለ ታሪካችን እየሰማች ነው። ላይክ ሌላ ላይፍ ላይ የነበረች ሰው ናት። ከዛ ላይፍ አንስቶ በጣም አሁን ጥሩ እርግጥ ስክን ያለ የሚያምር ትዳር እየኖሩ ነበር። ግን ያው ቤተሰቦቹ ሰላም ነሷት። እህቶቹ፣ እናቱ በጣም አሰቃዩት። ያንን መቋቋም ሲያቅታት ቤቱን ጥላ ወጥታ ጓደኛዋ ጋር ነው ያለችው። የ4 ወር እርጉዝ ናት። ትዳራቸው አመት ከ7 ወሩ ነው። እሷ የ4 ወር እርጉዝ ናት። እና በቃ አሁን በጣም ነፍሳቸው ተጨንቋል ሁለቱም። እና ሁላችሁም እያላችሁ ያላችሁት እስካሁን ድረስ አስተያየት የሰጡት ሀኒም፣ ሶፊም፣ ህሊናም፣ ሄለንም ገብታ አስተያየት ሰጣለች። 21 ሀበሻ አስተያየት ሰጣለች። ሁሉም ያሉት ጥሎ ይውጣና ከሷ ጋር ይኑር ነው። ይሄ ነው የከበዳቸው። ከዚህ ውጪ ሀሳብ ያለው ሰው ካለ ዌልካም። ወደ ሳራ እኔ ከዚህ ውጪ ነው ሀሳቤ። እሺ ሳራ ያንቺ ቀጥ አይ ቲንክ ከታሪኬ ጋር የተያያዘ ነው። እሺ ወጥ ሶት አዲ ማበድሱት እኔ ከዚህ ውጪ ነው ሀሳቤ። ለምን እናት ናትና ወልዳ አሳድገዋለች እስከዛሬ ድረስ ማለት ነው። ለአቅመ አዳም እስኪደርስ ድረስ አሳድገዋለች። የልጁ ሚስት ወደደቻትም ጠላቻትም እናት ለልጅ እንደምትራራ እየከለከለችው ነው። እና እኔ በሱ ቦታ ብሆን የማረገው በልጇ ቦታ ማለት ነው የወንዱን ቦታ ተክቼ ስናገር ከሚስቴ ጋር ተነጋግሬ እሷን ተከራይቼ በድብቅ አስቀምጣታለሁ። ፋሚሊ በማያውቅ መንገድ ልጁም ይወለዳል። ትዳሬ በድብቅ ይቀጥላል። ከቤት ግን አልወጣም። በቃ እንደ ሌጣ ሆኜ ከቤተሰብ ጋር ኖራለሁ። ኑሮ ይቀጥላል ማለት ነው። በእድሜ ከፍ ያሉ ሰዎች በምናርፍበት ጊዜ የእሱ ትዳር እንደዛቸው ይቀጥላል ማለት ነው። እኔ ከዚህ የተለየ ሀሳብ ነው ያለኝ። ሚስቱንም መፍታት የለበትም፣ ደብቆ ማስቀመጥ አለበት። እናቱ ልታዝንበት አይገባም፣ ጎረቤት ሊያዝንበት አይገባም። ልጁም ማደግ አለበት። የእናትና አባትን ፍቅር አገኘ። ስለዚህ ሚስቱን ብሎ መውጣት ሳይሆን የእናቱን የቤተሰብ ትዕዛዝ አክብሮ እዛው ቤት መቀጠል አለበት። ለሚስቱ ግን ራቅ አድርጎ ማስቀመጥ አለበት። ሳራ እሰማለሁ ወይ ማለት ሚስት ህጋዊ ሚስትን የምታክል ነገር እንደ ውሽማ ህጋዊ ሚስትን የምታክል ነገር ድምጼ አዎ ሰምተንሻል ያልሽውን አንቺ በእኔ በሷ ቦታ በሆን ከሚስትነት ማድረግ ወርጄ ውሽማ ሆናለሁ እያልሽ ነው አንቺ። አቤት አቡ ማሚ ኦ ማይ ጋድ ኖ ማይ ላቭ አይ ዶንት ሃቭ ጋም 21 ከታች ላውጋውና 21 ልስባቸው ስል ፍላወር እየላኩ ፊንገር ኤምቢ ያለኝ ጋይስ ሞዴሬተሮች አግዙኝ። ሁለት ቦታ አለ ከታች ላውጋውና 21 ሀበሻ ቤት ፍላወር እየላኩ ነው። ኢንቫይት ደም። እሺ አንቺ እህቴ የሚስት ክብር ናት አይደለ? ከሚስትነት ክብር ወርዳ ውሽማ ትሁን እያልሽ ነው። እንግዲህ በድብቅ የሚደረገው ውሽምነት ነው። Yes mama you can have ሳራ ቤተሰብ በህይወት እስካሉ ድረስ እሱ የመወሰን አቅም ስለሌለው እኔ ለምንድን ነው ራሴን መስዋዕት የማደርገው? እኔ ሚስት ነኝ። ስለዚህ ውሽማ ሆንኩኝ ማለት ነው። ሶ ለምንድን ነው ይሄን መስዋዕትነት የምከፍለው? ለምን በድብቅ? እንደዛ ከሆነ እኮ በይፋ ይሄ ሰውዬ ቤተሰቦቹ ሚስት ሊያመጡለት ይችላሉ። ታውቂያለሽ? ለምን ኦልሬዲ ለቤተሰብ እኔን እንደፈታኝ ነው የሚናገረው። እኔን እንደፈታኝ ተናግሮ እኔን በድብቅ እያኖረኝ ነው። ስለዚህ እኔን በድብቅ ሲያኖረኝ ቤተሰቦቹ ለሱ ሚስት የማምጣት መብት አላቸው። ኦልሬዲ ልጄ እስከመቼ ነው ወንድ ላጤ ሆነ ከምትኖረው ብላ ሚስት ታመጣለታለች እናቱ። ኢዚት ኦኬ ዊድ ዩ እንግዲህ ነው አንድ እናት አባት ወልዶ እስካሳደገው ድረስ ከቤተሰብ መለየት የለበትም ባይ ነኝ። ከቤተሰብ ካልተለየ ደግሞ የተረገዘው ልጅ ምንም ሊሆን አይችልም። መወለድ ያለበት
እናት አባቱን ትቶ ግን እዛ ጋር ከሄደ መረገም አለ። አይታወቅም እንግዲህ ማን እንደሚቀድም ማለት ነው። ሰዎችም ጎረቤትም ዘመድ አዝማድ ያዝንበታል። ማን እንደሚቀድም አይታወቅም። ለእናቱ ሚስት ብታመጣለትስ ፈጣሪ ሆይ ድረስ እናቱ ሚስት ብታመጣለትስ ውዴ ኢዚ ኦኬ ዊዝ ዩ ችግር የለውም። ሚስት ብታመጣለት ነው ችግር አለው። ታዲያ እዛን ጊዜማ ትዳሩ ተፈታ። አላገባክ ረግመሃለሁ ብትለው አሁንም እርግማን ፈርቶ ያግባ። እርግማን ፈርቶ ከቤት እንዳይወጣ አልሽ። ኦኬ እዚህ ጋር ነው ብትረግመውስ እናቱ አሁንም ድጋሚ ካላገባህ ካልዳርኩህ ረግመሃለሁ ጡቴን ይዤ እንደልማዷ ሶሪ እናትየው እንደልማዳቸው መጀመሪያም ከቤት ከወጣክ ያጠባውክ ጡቴን ይዤ ረግመሃለሁ አሉት። እሺ አሁንም ያጠባውክ ጡቴን ይዤ ረግመሃለሁ ካልዳርኩህ ቢሉትስ እርግማን ጥሩ አይደለም ብለሻል። እንዳይረገም ያግባ ትፈቅጂለታለሽ? አይ አልፈቅድለትም። ማግባትም የለበትም። ለምን እዚህ ጋር ሚስትና ልጅ አለ። ቤተሰብ በድብቅ ነው። ማንም አያውቅም። ውሽማ ናት እኮ ሚስት አይደለችም። በድብቅ ከሆነ ያ ማግባት የለበትም እዛ ጋር። ያው እንግዲህ በቃላችን ላንገኝ እንችላለን፣ በሁለቱ ቃል ማለት ነው። ለኢትዮጵያ አላውቅም። እኔ ይሄን ነው የማደርገው እኮ ለአግባቢልሽ ምን ታረጊያለሽ? አታገባም ስትይው እናቴ ትረግመኛለች። እርግማን ደግሞ ጥሩ አይደለም ብለሻል። ለእርግማን ሲል ነው ከቤት የማይወጣውና ሚስቱን ውሽማ የሚያረጋት። ስለዚህ እናቴ ካላገባው ጡቷን ይዛ ትረግመኛለች። ስለዚህ ማግባት አለብኝ እናቴ እንዳትረግመኝ ሲልሽ እንዳትረገም ነው ከቤት እንዳትወጣ እኔም በድብቅ አስቀምጠኛልሽው እንዳይረገም። ስለዚህ አሁንም እንዳይረገም እናቱ አንቺ እንደሌለሽ አታቂም። አንቺን እንደፈታሽ ነው የምታውቀው እናቱ። ስለዚህ ሚስት አመጣችለት እናቱ። ካለብለዛ ትረግመዋለች። ምን ታረጊያለሽ? ይረገም ወይስ ያግባ? አይ ያገባም። ካገባ እፈተዋለሁ በዛ ሰዓት። ከዛሬ ወዲህ ያኔ ምንም ግንኙነት አይኖርም በሁለቱ መካከል ማለት ነው። አሁን እዚህ ጋር ለመፍታት ለምን መጀመሪያ አትፋችም? ለምን ውሽማ ትሆኛለሽ? ከቤት እንዳይወጣ እኮ ነው አንቺ ውሽማ የሆንሹ። ከሚስትነት ማዕረግ ወርደሽ ውሽማ ሆነሽ በድብቅ የተቀመጥሽለት ከእናቱ ቤት እንዳይወጣ እንዳይረገም ነበረ። ስለዚህ አሁን ላግባ ሲልሽ ምን ነው ካገባ ከፈታሃለው ትይዋለሽ? መብት የተነካ እዚህ ጋር አሁን መብት የተነካ። ምክንያቱም ለልጄ ስባል ወደፊት አብረን እንኖራለን የምልም ግምት ስላለ አብሬው እኖራለሁ፣ እቀጥላለሁ በጓደኝነት የሚለውን ነገር ወሰድኩት እርምጃ ማለት ነው፣ ወይም ውሳኔ። ነገር ግን ካገባ በቃ እዚህ ጋር እኮ በቃ ህይወት አቡልና yes please ሳራ ግን አሁን አንቺ በእውነት እዚህ ጋር ክርክር አይደለም ወይ ደግሞ ሰው እንዲቀበልሽ እንዳይቀበልሽ አይደለም። ገባሽ አይደለም? አንቺ እንደዚህ ባልሽን በድብቅ ታገኘዋለሽ? ይቅርታ አድርጊልኝ። አዎ እርግጠኛ ነሽ ነው? እዚህ ጋር አንዳንድ ሀሳቦች ሲመጡ በራሳችን ጫማ ውስጥ አድርገን እንየው። እዚህ ጋር መናገር ስለቻልን ብቻ ባንናገር ጥሩ ነው። የትኛዋ ሴት ናት ክብሯን ሸጣ ባሌ ተደብቀ ከእናትና ቦይፍሬንድሽን እንኳን አንዳንዴ ከቤት ተደብቀሽ እኮ አታገኙ፣ በነፃነት ታገኛሽ። ቦይፍሬንድሽ አግብቶሽ ያላወጣሽ እንዴ? ይሄ እኮ እንትን አይደለም። እንዴት ነው አንቺ እርጉዝ ሆነሽ ከእናቱ ገና ለገና ሲጀመር እርግማን ልጁ ምን አጥፍቶ ቢረገምስ ይደርስበታል? እናቱን እኮ የጎዳት ነገር የለም፣ የበደላት ነገር የለም አይደለ እንዴ? እዚህ ጋር ልጁ ሲያገባ እናትየው ለምደውታል። አንዳንድ እናት በልጃቸው ይቀናሉ ማለት ይሄ ቅናት ነው። ገባሽ? ለሳቸው ጊዜ ስለማይሰጥ በቃ አንቺ ነሽ የእናትየውን ፊሊንግ ያወቅሽው። ቴንክ ዩ። ቅናት ለምን አለባቸው? ሽማግሌ ሰብስቦ የተቀመጠ ጊዜ እናትየው ምንድን ያሉት? በፊት ከስራ እንደገባ ቀጥታ ትልቁ ቤት ነበር፣ ሳሎን ነበር የሚመጣው። መጥቶ ከኔና ከእህቶቹ ጋር እራት በልቶ ቡና ጠጥቶ አምሽቶ ለበተኛት ብቻ ነበር ሰርቪስ ቤት የሚገባው። አሁን ግን እቺን ካመጣ ጀምሮ ዲስሪስፔክት ነው። እቺን ካመጣ ጀምሮ ካገባ ይሉ በክብር እኮ ነው መዘጋጃ ቤት ተፈራርሞ ያገባት። እቺን ካመጣ ጀምሮ ቀጥታ ግቢ ከፍቶ ነው የግቢ በር ድምጽ ስሰማ ወደዚህ ሊመጣ ነው ብዬ ኮቴውን ስጠብቅ እሱ ቀጥታ ወደ ሚስቱ ነው የሚገባው። ሄዶ ሚስቱ ጉያ ውስጥ ይወሸቃል። እንዴ እነማን ጉያ ውስጥ ይወሸቃል? አንዳንዴ እህቶቹ እንኳን ልንገርሽ ነገ ምን እንደሚገጥማቸው አያውቁ። ገባሽ?
አንዳንዴ ሰው ልንገርሽ፣ እሱ እኮ ራሱ እኮ መጥፎ ቦታ ሄዶ ነው እሳቸው መጥፎ ቦታ የሚሉት ቦታ እሱ ባይገኝ የታገኛታል? ልንገርሽ፣ መጥፎ ቦታማ የሄዱት ሁለቱም ናቸው። እሳቸው ግን ልጄ መጥፎ አይደለም እሷ ናት። እሷ ሜቢ ችግር ገጥማት ሊሆን ይችላል። እሱ ወንድ ነው። የእሷ አክስት መታ ልጆት እኮ ልክ እንዳንቺ ስማርት አክስት አለቻት። ልጆት እኮ እዛ ቦታ ባይሄድ አያገኛትም ነበረ ሲሉት፣ ልጄ ወንድ ነው፣ ወንድ ልጅ እዛ ቦታ ቢሄድ ችግር የለም። እሷ ሴት ሆና እዛ ቦታ ተገኝታ ነው ያገኛት የተዋወቃት። አየሽ፣ ወንድ ነው፣ ወንድ ልጅ እዛ ቦታ ቢሄድ ምን ቢያደርግ ምንም ችግር የለውም። ሴት ልጅ ግን ነው ያ አንደኛ ሴትዮዋ ትልቅም ስለሆኑ ሊሆን ይችላል። ይሄ ማስረዳት የነበረባቸው እህቶቹ ነበሩ። ገባሽ አይደለ? እህቶቹ ግፋቢል የሰለጠኑ ናቸው፣ ወጣቶች ናቸው፣ ያላገቡ ናቸው። ገባሽ? ማስረዳት ነበረባቸው። ኦኬ ይሁን። ግን አሁን ሳራ እውነት እዚህ ጋር ከሁሉም ተቃራኒ መሆን ፈልገሽ ካልሆነ በስተቀር አታደርጊውም። የባልሽ ውሽማ ሆነሽ አንቺ እኮ የባልሽ ውሽማ በግድ የባሌ ውሽማ ልሁን በድብቅ ልገኝ፣ እንዴት ነው ሰው ክብሩን የሚያጣው? እግዚአብሔር እኔ በጣም ነርቬ ተነክቶ ነው የገባሁት። ይቅርታ እና የማያስኬደው ነገር ይኸውልሽ፣ በድብቅ አለች። ኦኬ በድብቅ ሆነሽ አብራችሁ ቀጥላችሁ እናቱ እንዳይረገም ነው እንግዲህ። እርግማን ጥሩ ስላልሆነ እናቱ ከምትረግመው እዛው እናቱ ቤት እየኖረ እኔን ህጋዊ ሚስቱን ልጁን በሆዴ ያረገዝኩ ሴትዮ በድብቅ ተከራይቶ አስቀምጦኝ እንደ ውሽማ በድብቅ ታየው አልታየው እየመጣ እኔ ጋ ጊዜ ቀን ያው ማታ ካደረማ ይታወቅበታል። ቀን የሆነ ሰዓት ወይ ሱቁን ዘግቶ ሞባይል ቤት ነው ያለው ሰውየው። ሱቁን ዘግቶ መጥቶ የሆነ ሰዓት የሆነ ጊዜ አሳልፎ ከኔ ጋር ይሄዳል። ውሽማ ነኝ እኔ። ማታ ደግሞ ወይ ጓደኞቼ ጠሩኝ ብሎ ወይ ሰው ገሎ ሊሄድ ነው ማለት ነው። ሀዘን ቤት የሆነ ቦታ ብሎ የሆነ ጓደኞች የሆነ ጓደኛ የሞተ ለቅሶ ቤት ብሎ ማደር ካማረው ሚስቱ ጋር የገዛ ሚስቱ ጋር እሱ ሆነ። ሀቡዬ ይቅርታው አፍሽ ላይ ቆም። ነገ ልጅ ሲወለድ አባቴ ሲል አባት አንድ ሀገር ኖረው አንድ ከተማ ኖረው ምን ብላ ነው እቺ ሴት የምታስረዳው? አይ አያትክ ስለማይወዱክ እኔን አያቴ ያንተ አያት እኔን ስለማይወዱን የአንተ አባት እኮ በድብቅ ነው እኛን የሚያገኘው። በጣም እኮ ከባድ ነው። ልጅ አባቱ ትምህርት ቤት እንዲያደርሰው ይፈልጋል። መጫወቻ ቦታ እንዲወስዶ ይፈልጋል። ገባሽ? ሾው ማድረግ ይፈልጋል። ልጅ ጓደኞቹ ፊት ላይ ከአባቱ ጋር የዛ ሰዓት ምን አይነት ነገር ነው እቺ ሴት የምታስረዳው? ዛሬ ማስተካከል አለባት። መወሰን ያለበት ደግሞ እሱ ነው። ልንገርሽ፣ እሱ አይደለችም። ለምን መሰለሽ? ነገ የተበላሸ ነገር ቢኖር እድሜ ላንቺ እናቴ ረግጬ ወጥቼ ወይ ስራው ቢበላሽ ወይ የሆነ ነገር ሀፕን ቢያደርግ የእናቴ እርግማን ነው ብሎ እንዲያስብ ማድረግ የለባት። ገባሽ? መወሰን ያለበት በራሱ ነው። ዲሳይድ ማድረግ ያለበት ነው። አንቺ የምትይው እሷ ማለት የለባትም ነው። ኖ ኦኬ። እኔ በሆን እለዋለሁ ትዳሬን ለማዳን አለች እስከ መጨረሻው እሱ አልፈልግም እስከሚለኝ ድረስ እኔ ፑሽ አደርገዋለሁ። እናትህን ትተውጣ አለዋለሁ። በቃኝ አልፈልግሽም እስከሚለኝ ድረስ አይ ዊል ኪፕ ፑሽንግ ነው ያለችው። ኦኬ ሶ ከዛ ወቀሳውስ? እሺ በአንቺ ፑሽ አንቺ ባደረግሽው ፑሽ እናቱን ጥሎ ወጣ። ከዛ እናቱ ረገሙት፣ ከቤተሰብ ተገለለ። አጎቶቹ ዘመዶቹ ምናምን እናትህን ለሴት ብለህ ረግጠህ ወጣ ብለው አገለሉት። ኦር እናትየው እሱ እንደሚፈራው ደሟ ከፍ ብሎ ጸጣለች። ከዛ እድሜ ልኩ እናቱን የገደለ እየተባለ ሲወቀስ መጥቶ አንቺ እኮ ነሽ፣ አንቺ ብትታገሽኝ፣ አንቺ ትቼ እሄዳለሁ ባትይ ኖሮ እናቴን ጥዬ አልወጣም ነበር ብሎ ሲወቅስሽ የዛኔ ወቀሳውን ትችዋለሽ። አዎ ወቀሳውን ትችዋለሽ። ኖ አንዳንድ ነገሮች ልንገርሽ አቡ፣ ስናወራውንና ስንኖረው በጣም ይለያያል። ገባሽ? እዚህ ጋር ቀላል ነው የምንናገራቸው ነገሮች፣ ስንኖረው ግን የሚኖርበት ሰው ነው የሚያውቀው። ገባሽ? እንዴት ነው? ቅድም እየሰማው ነበር እንደ ዘፈን ቆጥሯለው ሰው በአሽሙር እየነካሽ። አንዳንዴ እኮ አሽሙር እኮ ሄደሽ የምታንቂበት ሰዓት አለ። ያ ሰው በግልጽ አይነግርሽም። ገባሽ? እየነካሽ እንዴት ነው እንደ ዘፈን የማዳምጠው? አይሆንም በፍጹም። ግን ይሄ ልጅ ነገ የሆነ ነገር ቢፈጠር ውይ የእናቴ እርግማን ነው የሆነ ነገር ቢሆን እናቴን ሳልሰማ መጥቼ ወይ ደግሞ የሆነ ጭቅጭቅ ትዳር ውስጥ ይኖራል። ገባሽ አይደለም? ድሮም አንቺ እንዲህ ሲሉኝ ነበር እንዲላት መፍቀድ የለባትም። ዛሬ ግን እሷ ጥሩ ፍቅር ትስጠው። እነሱ ጋር ሲሄድ ቤተሰቦቹ ጋር ሲሄድ ጭቅጭቅ ነው ያለው አይደል? ይመርጣል። ሚዛን ላይ ያስቀምጣል። አዎ እስከ መቼ ልጅ ይመጣል? በውጭ ፍቅር እየሰጠች እስከ መቼ? እሷስ ኖ ልጅ ሲመጣ ራሱ ልንገርሽ አብዬ፣ አንዳንድ ነገሮች እኮ እዚህ ጋር አይስተካከሉም ብለን የምናስባቸው
ልጅ አንዳንድ አባት ልጅ ሲወለድ እኮ ስራ መሄድ የሚያስጠላው አለ። እኔ ልጄን ልንከባከብ የሚል አባት አለ። ገባሽ? የዚህ ጊዜ እናቴ በቃ እኔን ወልደሽ ኑሮን አይተሸዋል፣ ከዚህ በኋላ ግን የራሴን ኑሮ ልኑር። ሲጀመር ትክክለኛም ነገር አልነበረም የወሰኑት። ሰው ቤተሰቡ ቤት የመጨረሻ ልጁን የመጀመሪያ ልጁን እሱ ብቻ አይደለም በምድር ላይ አንድ ወንድ ልጅ የተፈጠረው። አንዳንድ ሰዎች አሉ 10 ሴት ወልደው አንድ ወንድ የሚወልዱ ልጁ ከሀገር ወጥተው የሚኖሩ ልጆች አሉ። ገባሽ? ለቤተሰባቸው አንድ ነው። ይሄ መጀመሪያ የእሱ ስንፍና እያስተማሩት ነው። እናት ቤት አስቢ፣ ወልዶ አግብቶ አርጅቶ ሊኖር ነው እናቱ ቤት። በጣም ልጆቻቸውን በቁጥጥራቸው ስር ማድረግ የሚወዱ እናት ናቸው። ልጆቻቸው ከጉያቸው እንዲወጡ አይፈልጉም። ሁሌም ልጆቻቸው በራሳቸው ስር እንዲሆኑ ነው የሚፈልጉት እሳቸው። ቤቷ ታዲያ ስታገባ ለምን ዝም ይችላል? ጭቅጭቅ ሊፈጠር ይችላል። የሆነ ነገር ሀፕን ሲያደርግ ድሮም አንቺ እናቴን ጥዬ መጥቼ እንዲያርጌ ለአንቺ መስዋዕት ከፍዬ አንቺ ግን እንዲያረግሽኝ እንዲላት መሆን የለበትም። በራሱ የሚያስተውል ልጅ ነው። ለአቅመ አዳም ደርሷል። ይሄ ልጅ ሲያገባ ለአቅመ አዳም ደርሷል። ገባሽ አይደለ? መወሰን አለበት። እሱን የከበዳት እኔ እሱን ፑሽ ማድረግ ነው የፈራሁት። ማለት እኔ በቃ ወስን በራስህ። ከዚህ በኋላ አንዳንዴ ብስጭትልና ከዚህ በኋላ ካልወሰንክ እንዳትመጣ እኔ ጋር እለዋለሁ። ከዛ ሲያለቅስ ያሳዝነኛል። እኔ ምን ላድርግ? መሀል ላይ ተጣበቁ። በዚህ ጋር እናቴ እንድትለኛለች። ይኸው ለአጎቴ እንዲህ ያለችው ይኸው እየሰማች ነው። አጎቱ ሲደውል ስፒከር አድርጎ ያሰማታል። ይኸው እንደዚህ እያደረጉ በጣም ጫና እያበዙብኝ ነው። እዚህ ጋር አንቺ ደግሞ ስመጣ ወስንና አሳውቀኝ ትኛለች። ካልወሰንክ አትምጣ ትኛለች። አንቺም እዚህ ጋር ፊት ትነሽኛለች። እዛ ጋር ሲሄድ እነሱም እንደዚህ። እኔ በመሀል ቤት ምን ልሁን አለኝ። እንደዛ ሲለኝ ደነገጥኩ። ይሄ ሰው የሆነ ነገር ቢሆንስ? በመሀል በቃ ስትረሱ በዝቶበት ራሱን ቢያጠፋስ? ድራይቭ ያደርጋል ቢገለበጥስ መኪና የሆነ ነገር ቢሆንስ እኔ ምን ልሆን ነው ብዬ ዝም ማለት ጀመርኩ። ዝም ስል ደግሞ ይሄንን ሁኔታ ለምዶት እኔ ጋር ሲመጣ ኮንፈርት ሲያገኝ እዛ ጋር ተረስቶ እኔ ውጪ ላይ ትዳሬ ውጪ ላይ እንዳያልቅ እዚሁ ውጪ እንዳልወልድ በቃ እንደዛ ደግሞ ከሆነ ጊዜ ትስጠው። በቃ ጊዜ ሰጥተው መወሰን ያለበት እሱ ነው። ገባሽ አይደል? ለመሰልሽ ነገስ በቃ ካንቺ ጋር ነኝ ምናምን ወስኛለሁ አንቺን ነው የምፈልገው ፍቅር ነው። ገባሽ? ገደል ግቢ ቢላት ትገባለች። ፍቅር ካለበት አንድ ሰው ማለት ነው። እና መጣ ነገስ በድብቅ ሌላ ነገር አለማድረጉን በምን ታውቃለች? ከዚህ ሁላ ጽድት ያለ ነገር ገባሽ? ሲጀመር አጎት አክስት ትርፍ ነገር ነው። እናቱ ከተስማሙና አቋም ልጁ ደግሞ ቆራጥ መሆን አለበት። አሁን እሱ ጋር እዚህ ጋር የአቋም ሰው አልሆነም። ገባሽ? ሰው በእድሜው ነው የሚሞተው። ሴትዮዋ ረግመሃለሁ ስላሉት ፈጣሪም እኮ ያያል። ዝም ብሎ እኮ እየረገመው ላይ ደርስ። ገባሽ? ግን ነገ እሷን ከተጠያቂነት እንዲያድናት በራሱ መንገድ ራሱ ወስኖ ቤተሰቡ ማሳመን አለበት። አንዳንዴ እኮ ይሄን ጭቅጭቅ ለመሸሽ ሱሰኛ የሚሆን ሰው አለ። በቃ የራስ ስገባ ጭቅጭቅ ስለሆነ ብሎ ሳይፈልግ በግድ ሱስ ውስጥ ራሱ የሚደብቅ ሰው አለ አንዳንድ ሰው። ስለዚህ ከዛ ሁላ ነገር በማስተዋል እናቱንም ቤተሰቡን በማይጎዳ መልኩ ገባሽ? ያስተውላሉ። አይ የሆነ መጎዳት ያለበት አካልማ አለ። እንዴት መምረጥ እኮ ነው እኮ ምርጫ የለውም። በቃ ትዳሩ ወይ ቤተሰቡ መምረጥ አለበት። እናትም እናት ናት። ሲጀመር እናት እንዴት ትመረጣለች? እናት ሁለት ትሆናለች እንዴ? እናት አንድ ናት። እንዴት ትመረጣለች? ሚስትም እንደዛ ነው። ፍቅር የሆነች ሚስት ካለች በቃ በእናታችሁ መፍትሄ ስጡት። አይደለም እናት ትመረጣለች ምናምን ካለን እሺ ሰውዬ ምን ይሁን? እናትየው ሚስትን ብለህ ከቤት ከወጣክ እርሳኝ መቃብሬ ላይ እንዳትቆም እረግምሃለሁ ብለውታል። እዛ ጋር እርጉዝ ሚስቱ ደግሞ የእናቱና የእህቱ አሽሙር ንዝንዝ ሲከብዳት ቤት ጥላ ወጥታለች። ሰውየው ከየቱ ጋር ይሁን ከየቱ ይሁን በቃ የመምረጥ ግዴታ የለበትም።